የዓለም መገናኛ ብዙሃን በግብር ይውጣውም ቢሆን የሙአመር ጋዳፊን ውድ ልጅ ከአባትየው ሞት ወዲህ የንጉሳዊ ቤተሰቡ ምልክት መሆን የቻለውን ፖለቲካ የሚገባውን በእንግሊዝኛ የሚራቀቀውን ራሱን እንደ ሊቢያ ዲፕሎማት የሚመለከተውን አባቱ በዚያ አኳኋን ባይገደሉ ኖሮ ፕሬዝዳንት ሆኖ እንዲተካቸው ይናዘዙለት ነበር የተባለለትን የሰይፍ አልኢስላም ጋዳፊን መገደል እየዘገቡ ነው። ሰይፍ አልኢስላም ጋዳፊ የዝነኛው የሊቢያ መሪ የሙአመር ጋዳፊ ሁለተኛ ልጅ ነበር። ኒያ ታላቅና ኩሩ አባቱም ከስምንቱ ያብራካቸው ክፋዮች ሁሉ አብልጠው ወደ ስልጣን ያስተጉት ነበር። እንደ ወንድሞቹ በውትድርናው በስፖርቱ ወይም በንግዱ አካባቢ ሳይወሰን የዚያችን የነዳጅ መፍለቂያ ሀገር በፖለቲካ ለመቆጣጠር ራሱን ሲያዘጋጅ ኖሯል። የታሰበው እንዳልታሰበው ሆነ። ጋዳፊ ከ42 ዓመታት ንግስና በኋላ የአንበሳ ሕይወት ኖረው የውሻ ሞት ሞቱ። ጋዳፊ ከተገደሉ ከ15 ዓመታት ገደማ በኋላ ፌብሩዋሪ 3 ቀን 2026 ላይ የወጡ ዘገባዎች አራት ማንነታቸው በውል ያልታወቀ ታጣቂዎች ሳይፍ አልኢስላም ሙአመር ጋዳፊን ዚንታን በምትባለው የምዕራብ ሊቢያ ቀይ በሚገኘው ቤቱ ጓሮ ውስጥ ተኩሰው ገድለውታል አሉ። ገዳዮቹ ወዲያው ከአካባቢው እንደተሰወሩም ተነግሯል። ሳይፍ አልኢስላም ከመገደሉ በፊት በአካባቢው የነበሩ የደህንነት ካሜራዎች እንዳይሰሩ መደረጋቸው ተጽፏል። አንድ የቅርብ ወዳጁ ድርጊቱን የታቀደ ግድያ ሲል ገልጾታል። አባቱ ሙአመር ጋዳፊ ትተዋት ወዳልታወቀ ስፍራ ከሄዱ በኋላ የፈራረሰችው ሊቢያ የተባለች አሳዛኝ ሀገር የህግ ሰዎች የሳይፍ አልኢስላም ጋዳፊን ግድያ ለማጣራት የምርመራ መዝገብ ከፍተዋል ተብሏል። ፎረንሲክ ሁላ ጀምረዋል አሉ። እንኳን ውስብስቡን የሊቢያ ቀውስ የእንቅልፍ መሪዎቹን የስብሰባ ላይ መኝታ ችግር መረዳት የከበደው የአዲስ አበባው የአፍሪካ ህብረት ኮሚሽን የዚያን ቆፍጣና የሊቢያ መሪ ልጅ መገደል አውግዟል። የሊቢያን ችግር ከድጡ ወደ ማጡ ይከተዋል ምናምን ብሏል። አልጀዚራ ከተንታኞች አገኘሁት ብሎ እንደዘገበው ከሆነ የሟቹ ሳይፍ አልኢስላም ጋዳፊ መገደል በሊቢያ ተፋላሚዎች መካከል ሊፈጠር ይችል የነበረውን መገናኛ ድልድይ ሰባብረዋል። ሳይፍ አልኢስላም የትልቁ ሰው ሙአመር ጋዳፊ ልጅ ለዚያውም በፖለቲካ የነቃ ዲፕሎማሲ የሚገባውና በብዙዎች ዘንድ የሚወደድ ልጅ ነውና እንደ ምጣድ የነካከተችውን አገሩ መልሶ ሊጠጋግናት ይቻለው ነበር የሚሉ አሉ። በአጭሩ ሳይፍ አልኢስላም ጋዳፊ በቴዲ አፍሮ ቃላት አምጡ ቆርጣችሁ ከሹሩባው ላይ ኪዳን እንሰር እንዳንለያይ በሚያስብል የሰው ጦት ውስጥ ላለችው ሊቢያ የኪዳን ማሰሪያ ምክንያት ይሆን ነበር ተብሏል። አልሆነም፣ ተገደለ። አባቱ ሙአመር ጋዳፊ የስምንት ልጆች ተፈጥሯዊ ወላጅ የሁለት ልጆች አሳዳጊ የነበሩ ሰው ሆነው ተመዝግቧል። የመጀመሪያ ልጃቸው ሙሐመድ ጋዳፊ ይባላል። ከፖለቲካ ራቅ ያለ ሰው መሆኑ ተጽፏል። የቴሌኮሙኒኬሽን ሰራተኛ ነው። ሁለተኛው ልጃቸው የዛሬው መነጋገሪያችን ሳይፍ አልኢስላም ጋዳፊ ነው። ከሁሉም የጋዳፊ ልጆች በላይ ስም ያለው እሱ ነበር። ሶስተኛው የጋዳፊ ልጅ አልሳይድ ጋዳፊ የታወቀ እግር ኳስ ተጫዋች ነው። በወታደራዊ መሪነቱም ይታወቃል። አራተኛው የሙአመር ጋዳፊ የአብራክ ክፋይ ተብሎ ተመዝግቦ ያገኘ ነው ሙስታሲም ጋዳፊ ነው። በአባቱ አድራጊ ፈጣሪነት ጊዜ የብሔራዊ ደህንነት አማካሪ ነበር። በዚያው በ2011 ከአባቱ ጋር ተገድሏል። አምስተኛው የጋዳፊ ልጅ ሃኒባል ጋዳፊ በብዛት በአወዛጋቢ ተግባራቱ የሚታወቅ ሊቢያዊ ነው። ስድስተኛው የሲርቱ ሰው ልጅ ሐሚስ ጋዳፊ ላቅ ያለ ወታደራዊ ክንፍ ይመራ ነበር። አባቱ ተገድለው ሊቢያ የደም መሬት በሆነችበት የእርስ በርስ ጦርነት መሃል ተገድሏል። ሰባተኛው የዚያ ጎምላላ ሊቢያዊ ልጅ ሳይፍ አልአረብ ጋዳፊ በ2011 የኔቶ የአየር ጥቃት ከምድረ ገጽ ጠፍቷል። ብቸኛዋ የጋዳፊ ሴት ልጅ አይሻ ጋዳፊ ትባላለች። የህግ ባለሙያ ናት። በአደባባይም ዝነኛ ሆና ሰዎች አውቋታል።